የሚያውልልሽ ሲኖር እንደዛ ሲሆን ብትሰሪም በአሁን ውጤታማ ትሆኛለሽ። ግን እዛ ያለውን የሚንከባከብልሽ ሰው ከሌለ እዚህ ሀገር ላይ 12 ዓመት 20 ዓመት 30 ዓመት ብትፈጊ ምንም ፋይዳ የለውም። ምክንያቱም አሁን ከዚህ ሄደሽ እንትን እስከምትሄድ ድረስ ሁሉም ነገር ድብልቅልቁ ነው የሚወጣብሽ። ገባሽ? እና አንዳንዴ ኢንሻአላህ ሁሉም ለሀይሮ ነው ይስተካከልልኛል ብዬ ተስፋ አደርጋለሁ። በአሁኑ እነሱ አረቦች ስለከፈሉት ኢንሻአላህ ይጨርሱታል ብዬ ተስፋ አደርጋለሁ። በጣም ከባድ ነው እና የሆነ ነገር አሁን አለ አይደለ የኔ የምትዩ ያለሽን